በ391 ሺህ ብር ምን አይነት ቢዝነስ ሊጀመር ይችላል? ሰላም ውድ አድማጭ ተመልካቾቼ እንደምን አላችሁ? በዛሬው ፕሮግራማችን የብዙዎችን ጥያቄ ሊመልስ ይችላል ብለን ያሰብነውን የቢዝነስ ሐሳብ ይዘንላችሁ መጥተናል። አንድ ሰው 391500 ብር ቢኖረው ምን አይነት ቢዝነስ ሊጀምር ይችላል? ለስራውስ ምን አይነት ዕቃዎች ያስፈልጋሉ? ለእያንዳንዱ ዕቃ ግዢ ምን ያህል ወጪ ይጠይቀናል? የት ቦታ ብንሰራ ትርፋማ እንሆናለን? ከስራው የምናገኘው ገቢ ምን ይመስላል? እና ሌሎችም ጥያቄዎችን በዝርዝር አይተንበታል። አብራችሁ ነው። ቪዲዮውን ከመጀመራችሁ በፊት ቻናሉን ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ የአክብሮት ግብዣዬ ነው። ለአንድ ሰው የሥራ ዕድል ሊፈጥር ስለሚችል ሼር በማድረግ ጀምሩ። ቀደም ሲል በመግቢያ ላይ እንደገለጽኩት አንድ ሰው 391500 ብር ቢኖረው ምን ስራ ሊጀምር እንደሚችል በዝርዝር ማየት እንጀምራለን። እንደሚታወቀው የትምህርት ስርዓት እስካለ ድረስ ፍላጎቱ ፈጽሞ የማይቀንስ ሁልጊዜ ደንበኛ የማያጣ ቢዝነስ ቢኖር የሰነድ ማቀናበርና ህትመት ምን ማለት ነው? ፎቶኮፒ፣ ፕሪንት እና ታይፒንግ ስራ ነው። በዩኒቨርሲቲዎች፣ ኮሌጆች እንዲሁም ትላልቅ ትምህርት ቤቶች አጠገብ ይህን ስራ መጀመር ማለት ገንዘብን መዛቅ ማለት። የተማሪዎችን አሳይመንት ለማውጣት፣ ሃንዳውት ለማባዛት እንዲሁም የመመረቂያ ጽሑፎችን ወይም ሪሰርቾችን ለማሳተም በየቀኑ የሚጎርፈው የደንበኛ ብዛት የትየለሌ ነው። በዚህ ቢዝነስ በዋናነት ሊሰሩ የሚችሉ ስራዎችን ስናይ አንደኛ የፎቶኮፒና የፕሪንት ስራ፣ ያ ማለት በጥቁርና በነጭ ብላክ ኤንድ ዋይት እንዲሁም ከለር ፕሪንት ስራ። ሁለተኛ ጽሑፍ የመተየብና የማቀናበር ስራ፣ ታይፒንግ እና ኤዲቲንግ ስራ። ሶስተኛው ማሰርና መለበጥ ስራ፣ ባይንዲንግ እና ላሚኔቲንግ ማለት ነው። መታወቂያዎችን፣ ሰርቲፊኬቶችን፣ ሪሰርች ወረቀቶችን በስፓይራል የማሰር ስራ። አራተኛ ስካን የማድረግ ስራ። እንዲሁም አምስተኛ ተጓዳኝ ስራዎች እነዚህ እስክሪብቶዎች፣ ደብተሮች ወዘተ መስራትን ያካትታል። አሁን ደግሞ የሚያስፈልጉ ዕቃዎችን እንዲሁም ወጪያቸውን አንድ ላይ ነው። የመጀመሪያው ህጋዊነት፣ በዚህ ስር የንግድ ስም ምዝገባና ቲን፣ ግምታዊ ወጪ 2000 ብር። ሌላው ንግድ ፍቃድ ማውጣት፣ ግምታዊ ወጪ 1500። ዕለታዊ ግብይቱ ከፍተኛ ስለሆነ ካሽ ሬጂስተር ማሽን ያስፈልገናል 18000። ጠቅላላ 21500 ብር። ሌላው ትላልቅ ማሽኖች፣ የመጀመሪያው ፎቶኮፒ ማሽን እንደምሳሌ እንደነ ካኖን፣ ሪኮን አይነቶች በፍጥነት የሚያባዛና የማይሞቅ ማለት ነው። ብዛት 1 ዋጋ 140000። ዴስክቶፕ ኮምፒውተር ኮር i5 ወይም ኮር i7 ለጽሁፍ ለዲዛይን እና ፕሪንት ለማዘዣ ብዛት 2 የአንዱ ዋጋ 35000፣ ሁለቱ 70000 ብር። አራተኛ ከለር ፕሪንተር ለምሳሌ ኢፕሶን ኤል ሲሪስ ከለር ፕሪንት እና ፎቶኮፒ ወይም ፎቶ ወረቀቶችን ለመስራት ብዛት 1 ዋጋ 35000 ብር። ስለዚህ የዋና ማሽነሪዎች ጠቅላላ ወጪ ማለትም የከለር ፕሪንተር፣ የኮምፒውተር እና የኮፒ ማሽን 245000 ብር። የትንንሽ ማሽኖች ወጪ የመጀመሪያው ማሰሪያ ማሽን ወይም ስፓይራል ባይንዲንግ ማሽን ብዛት 1 ዋጋ 8000። የመለበጫ ማሽን ወይም ላሚኔቲንግ ማሽን ብዛት 1 ዋጋ 5000። ጥሬ ዕቃ ወይም ኢኒሻል ሰፕላይ የሚባሉት 10 ካርቶን ኤ4 ወረቀት፣ 1 ካርቶን 5 ፓኬት ይዛል፣ ዋጋ 15000። መለበጫ ፕላስቲኮች፣ ስፒሎች፣ ሽፋኖች፣ ቶነር ወዘተ 12000 ብር። የኃይል ማከማቻ ያ ማለት መብራት ድንገት ቢጠፋ እየጻፍን የነበረውን ኮምፒውተሩ ሴቭ እስከሚያደርግ ድረስ የሚያቆይ ዋጋ 10000 ብር።
የቦታ ወይም የቤት ኪራይ ወጪን ስንመለከት ለዚህ ቢዝነስ ዋናው ነገር የቦታ መረጣ ነው። እንደኔ ሐሳብ ከዩኒቨርሲቲዎች ወይም ከኮሌጆች በር አጠገብ ብንከራይ ውድ ቢሆንም በጣም አሪፍ ስራ አለው። ስለዚህ የተለያዩ ቦታዎች ላይ እንደመነሻ የወሰድነው አዲስ አበባ ዩኒቨርሲቲ ለምሳሌ የ6 ኪሎ 4 ኪሎ ካምፓስ፣ አድማስ ወይም ቅድስት ማርያም ዩኒቨርሲቲ አጠገብ ብንከፍት በርካታ ተማሪ ስላለ ለስራው ተመራጭ ነው። የዚህ አካባቢ ኪራይ ከ15000 እስከ 35000 ብር። ሁለተኛ የክልል ዩኒቨርሲቲዎች እንደ ሐዋሳ፣ ባህር ዳር፣ ጅማ፣ አዳማ ወዘተ ኪራይ ከ5000 እስከ 15000። ሶስተኛ ትላልቅ ሁለተኛ ደረጃ ትምህርት ቤቶች አጠገብ ኪራይ ከ5000 እስከ 10000 ብር። ሌላው ወጪያችን የፈርኒቸር ወጪ ነው። ቦታ ለማስዋብ፣ ስራን ለማቀላጠፍ የቢሮ ዕቃዎችና ሌሎች ወጪዎች ስላሉብን ማለት ነው። አንደኛ የደንበኛ ማስተናገጃና የመስታወት መደርደሪያ 12000 ብር፣ የኮምፒውተርና የማሽን ማስቀመጫ 2 ጠረጴዛ፣ አንድ ለኮምፒውተር አንድ ለማሽን 10000 ብር። ወንበሮች ያስፈልጉናል ለሰራተኛ ለደንበኛ 5000 ብር። የውጭ ማስታወቂያ እንደ ላይት ቦክስ ወይም እንደ ባነር አይነት 3000 ብር። ጠቅላላ የፈርኒቸር ወጪ 30000 ብር። ይህን ስራ በርካታ ደንበኞች ስላሉት አንድ ሰው ብቻውን መስራት አይችልም። ስለዚህ ሰራተኛ መቅጠር ግዴታ ነው። ስለዚህ አንደኛ ታይፒስት ወይም የምትጽፍ ማለት ነው፣ ደሞዝ ከ4000 እስከ 6000። የማሽን ኦፐሬተር ያ ማለት ፎቶኮፒ ገርል ወይም ፎቶኮፒ ቦይ የሚያባዛ የሚያስር ማለት ነው፣ ደሞዝ ከ3000 እስከ 4500። የመብራትና የኢንተርኔት ወጪ 2500 ብር። እስካሁን ያየናቸውን ጠቅላላ ወጪዎች ስንመለከት አንደኛ ለህጋዊነትና ካሽ ሬጂስተር 21000 ብር፣ ለዋና ዋና ማሽነሪዎች 245000 ብር፣ አጋዥ ማሽኖች እና ጥሬ ዕቃ 50000 ብር፣ የሱቅ ፈርኒቸርና ማስታወቂያ 30000 ብር፣ የ3 ወር የሱቅ ኪራይ በወር 10000 ቢሆን በ3 ወር 30000 ብር፣ የመጠባበቂያ 15000 ብር፣ ጠቅላላ መነሻ ካፒታል 391500 ብር ይሆናል ማለት ነው። ውድ አድማጭ ተመልካቾች ይህ ዋጋ ካለው ወቅታዊ የገበያ ሁኔታ አንጻር ልዩነት ሊያመጣ ስለሚችል ሰነዱን እንደ መነሻ ሐሳብ አድርጋችሁ መውሰድ ትችላላችሁ። የዚህ ስራ የትርፉ ምስጢር ብዛት ላይ ነው። ከአንድ ወረቀት ፎቶኮፒ የምናገኘው ትርፍ በሳንቲም ቢሆንም በበርካታ በሺዎች የሚቆጠሩ ወረቀቶችን ስናባዛና ፕሪንት ስናደርግ ብሩ በዛው ልክ ያድጋል። ጥሩ የደንበኛ አያያዝ፣ ስራን በፍጥነት ሰርቶ ማስረከብና ማሽኖችን በወቅቱ ጥገና ማድረግ የትርፋችን አንዱ አካል ነው። ተማሪ እስካለ ድረስ ስራው በፍጹም አይቆምም። ስለተከታተላችሁኝ ከልብ አመሰግናለሁ። ይህንን ቻናል ሰብስክራይብ ቢያደርጉ ያተርፉበታል። ቪዲዮውን ሼር ቢያደርጉ ለወዳጁ ይደርሱለታል። እንድሰራላችሁ የምትፈልጉት ማንኛውም ነገር ካለ ሐሳባችሁን በኮሜንት ላይ አስቀምጡልኝ፣ እንመለስበታለን። እስክንገናኝ ቸር እንሰንብት።